سائلي عن مذهبي وعقيدتي رزق الهدى من للهداية يسأل. بسم الله الرحمن الرحيم. فمسجدوችን በነብያት ስም መሰየም ይቻላል ወይ? ለምሳሌ ኢሳ መርየም ማለት በሌላ መሰየሙ በላጩ ያ ነው። መስጂድ ሱና መስጂድ فماذا نحو ذلك ብሎ መሰየም አንዳንድ ዑለማዎች አው በተልክ ሰዎች ስም ቢሰየም ይከለክል ነገር ባይኖርም አውላው ግን እንደዛው በታወቀው መልኩ መስጂድ ሱና መስጂድ እንደዛ ማለት የተሻለ ይሆናል ኢንሻአላህ። فአባቴና እናቴ ሰላት ላይ ሆኜ ቆሜ ቢጠሩኝ አቤት ማለት አለብኝ? صلاة فرض صلاة كهونه إذا كانت الصلاة فرضية فرض صلاة كهونه صلاة فريضة فيخفف فرض صلاة كهونه تخفيف يدرجنا أساطره كذا عبيت مالتنا. أما سنة صلاة كهونه نفل صلاة لا كهونه عبيت مالت أن سنة إجابة مارك سنة صلاة يبلطال. النبي صلى الله عليه وسلم كتروا استجيبوا لله وللرسول لأبي بن كعب دالوت. فعندهم النات كتراش حديث جريج لا عندما طاو الناس ترتاو زمالة ተጠራጠሩ ሁለቴ ሶስቴ ኡሚ ወሰላት ያለ ከዛ ዱዓ አረገችበት ሙስተጃብ ሆነ። ምክንያቱም ሐቅ ስለነበራት ሐቅ ኖሮት ያረገ ሰው ዱዓ ሙስተጃብ ይሆናል። አባት እንደ እናት ነው ሁክሙ። ስለዚህ እነዚህ ሶስቱ ከጠሩ አቤት ማለት ግድ ይላል። ሱና ሰላት ላይ አቤት ማለት ግድ ይላል ነው። እህቴ እርጉዝ ናትና ከባለፈው ረመዳን 3 ቀን አለባት። አሁን ረመዳን ሊገባባት ነው። ምን ታደርግ? فعند ሰው ግድ የሚሆነው ረመዳን ቀዳ ካለበት ቶሎ ብሎ ቀዳ ማውጣቱ ነው። ሁለተኛው ረመዳን እስኪመጣበት ማቆየት ማዘግየት የለበትም። ኢላ ለዑذር ከሆነ አይሻ እንዳለችው ካን يكون علي القضاء من رمضان فلا استطيع ان يقضي الا في شعبان والشغل بالنبي صلى الله عليه وسلم ከረመዳን ቀዳ ይኖርብኝ ነበር ቀዳ ማውጣት አልችልም በሻዕባን ላይ ቢሆን እንጂ በነብዩ ሰለላሁ ዐለይሂ ወሰለም መሽጉል ሆኜ አለች። ያም ከመሆኑ ጋር ረመዳን ገባባት። ለምሳሌ ቀዳ ሳታወጣ በዚህ በመሃሉ ሳትመቻች ግዴታው ከሚቀጥለው ቀዳ ታወጣለች። ከዚህም ረመዳን ካለባት አንድ ላይ አርጋ ደምራ በኋላ ከረመዳን በኋላ ቀዳ ታወጣለች። አማ ለዛ ቀን ታበላለች ሌላ ረመዳን ከገባበት ሚለው ደሊል የለው። ሰላም አለይኩም ወራህመቱላሂ ወበረካቱ። አንዱ ወንድም መጥቶ መቅራት ይፈልጋል ያኔ የዕልም ቦታ ግን ሻህዋ ያስቸግረዋል። ያግባ ወይስ ሄዶ ይቅራ? አንድ ሰው ወደ ላቅመ አዳም ከደረሰ ወደ ማግባት ወደ መፈለግ ከደረሰ ነው ኢየሱስ በመከሩት ምክር ይመከራል። ያ ማዕሸረ الشباب من استطاع منكم الباء فليتزوج باء القدرة على النفقة فنفقان ማረግ ወጪ መቻሉ او تكاليف الزواج ለማግባት የሚያስፈልገው ነገር የሚችል ከሆነ ማግባት አለበት። አንዳንዱ አቅም አለው ፈአገሩ ነው አላህ ሰጥቶታል ያ ሰው ቶሎ ብለህ አግባ ተብሎ ይመከራል። ማንኛውም ሰው የትም ቢሆን አላህ Subhanahu ሌላው ነገር ያገራል። ሁለተኛው فالقدرة على الجماع መገናኘት መቻሉ ተብሏል። ይህ ነገር ሁለቱ ካለው በሽታ የለበትም መገናኘት ይችላል። ሁለተኛው ዝንባሌ ያለው ይህ ሰው ቶሎ ያግባ ከወንድም ከሴትም إذا جاءكم من ترضون دينه وخلقه فزوجوه ዲኑን እና ስለምግባሩን የምትወዱት ሰው ከመጣችሁ ዳሩት አሉ ነው ኢየሱስ ከጠየቀ አይከለከለም እንደዚህ ያለው ሰው። ግን በተቃራኒ አንድ ሰው ቁድራ የለውም አው ደግሞ ነፍሱን ብዙም ጉጉት የለውም ወደዚህ ነገር መማር ይፈልጋል። ይህ ሰው የሚመከረው አላህ Subhanahu Wa Ta'ala እስኪ ያገራለት ድረስ ሄዶ ለማግባት ብሎ መሰቃየት አው ለመስራት ብሎ ለመሰብሰብ መቸጋገር ሳይሆን በል ሰብር አድርጎ ይማራል። ትኩረቱን ሐሳቡን ወደ ዕልም ይሰበስባል። አላህ በራሱ ይከፍትለታል። ፈትልቅ የሆነ ሙሲባው የሚባለው طلاب العلم ላይ ይህ ተፍኪር የሚባለው ነገር ነው። ዕልም ላይ ነው ያሉት ኸይር ነገር ላይ ነው ያሉት ፈያስጨንቃቸዋል። ስለማግባት ስለዛ ያወራሉ እርስ በርስም ይጨናነቃሉ ይቸገራሉ። ስንትና ስንት طلبة العلم የነበሩት መርከዝ ላይ ጥሩ ፋይዳ የነበራቸው ጥሩ አያያዝ ይዘው የነበሩት ቢቆዩ ይጠቀማሉ ተብሎ የሚከጀሉት ትልቅ ሰበብ የሆነባቸውና ከዕልም እንዳይጠቀሙ አው ደግሞ ፈሰርፍ እንዲሆኑ ይህ ሰበብ ሆናቸው 20 አመት ተቀመጣለሁ 10 አመት استفاده አገኛለሁ ብለው ይገቡና ልክ ሲገቡ ታቃላችሁ እዛ ደግሞ ፈሰው ተخفيف የሚያደርግበት ነገር የለም። ምክንያቱም ማየቱ ወደ حرام ነገር በከፊል መልኩ ይሰብረዋል ሰውን መስማቱ ዕልሙ ቦታ ስትሆን ከእንደዚህ አይነት ነገር ርቀህ ስትሆን ነገሮች ሁላ ይብሱብሃል አሸድ ይሆናሉ።
በዛን ጊዜ فمصروف ይሆናል ይወጣል ከዕልም ግን ሰብር ቢያደርግ አላህ Subhanahu Wa Ta'ala የጻፈለት ነገር ይመጣል ወንድም ይሁን ሴት የሚመከረው طلب العلم ላይ خير ላይ መድረሳ ላይ ያለ ሰው ያለበት خير ላይ ይቅበል ያደርግ ቁርአን ላይ ሙራጃዓ ላይ علم ላይ አላህ የጻፈለት ርዝቅ ይመጣል فممارو علم ላይ መበርታቱ ቁርአን መሐፈዙ من اسباب الرزق ነው እንዲሁም መሐፈዟ አንድ ሴት ስትቀራ اجتهاد ስታረግ በخير ስትታወቅ በዕልም ስትታወቅ فيبلط الله سبحانه وتعالى ርዝቋን ሊከፍትላት ሰበብ ይሆናታል ያ ስለሆነ نعم ያለንበት خير ነገር ላይ እንበርታ እንጠንከር الله سبحانه وتعالى የጻፈውን ነገር ይመጣልናል የጻፈው ነገር አላህ ያገራለት ሰው ከሆነ አው ማግባትና መሰብሰብ የሚችል ከሆነ ችግር የለውም علم እስከምታገባ ድረስ ብቻ አይደለም የምትማረው በል ካገባ صالح የሆነችውን طالبة العلم ፈልገህ ትዳር ከያዝ الله سبحانه وتعالى ያገራልሃል خير ነገር ላይ ትረዳዳላችሁ ትተባበራላችሁ የበለጠም ትማራላችሁ ربما ካልሆነ ደግሞ አላህ እስኪያገራው ድረስ ትኩረት አድርገህ علمህ ላይ ቅራአተ ላይ በርታ አላህ Subhanahu Wa Ta'ala በራሱ ያገራዋል ይሄ ነገር ዱንያ ላይ ማንም ሰው ነው የሚያገባው ምን ማግባት ብዙ ነገር አይደለም ዋናው ግን አንተ ጭንቀት ሆኖ ከዕልም ያ ነገር መሽጉል ያረጋህ አይገባምና ሴት ልጅ ሀይድ ላይ ሆና መስጂድ ውስጥ መቆየት ትችላለች ቁርአንስ መቅራት ስጁድ ትላዋ ጥያቄው በማስረጃ አብራራልኝ فالجواب راجح ከዑለማው ሸባባል አንድ ሴት ልጅ መስጂድ ውስጥ መግባት የሚከለክላት ነገር የለም ሀይድ ላይ ብትሆን መስጂድ ውስጥ መግባት አይቻልላትም አው حرام ነው ለማለት ደሊል ያስፈልገዋል የثبت صحيح የሆነ ከነብዩ ሰለላሁ ዐለይሂ ወሰለም የተረጋገጠ ሐዲስ የለም ብዙ ጊዜ የሚጠቅሱት ሐዲስ لا احل المساجد لجنوب ولا حائض جنابا من ሆነ ሰው እንዲሁም حائض ለሆነችም ሴት መስጂድን ፈቅድም ሐላል አይደለም ብለው ያሉበት ሐዲስ ضعيف ነው እዚህ ቦታ ላይ መጡት በአጠቃላይ ሐዲሶች ሐዲሶች ضعيف ናቸው ምን በሚል አንድ حائض ላይ የሆነች ሴት መስጂድ መግባት አትችልም የሚለው በመስጂድ መግባት ትችላለች ቁርአን መቅራት ትችላለች እንዲሁም ኢዕቲካፍ ገብታ ራሱ ለምሳሌ ሐይድ ቢመጣት فመቆየት ትችላለች በዛ ጊዜ حرام አይባልም ቁርአን መቅራትም ራጂም ያ ነው በል በተቃራኒ የመጀመሪያው ሐሳብ ላይ ያለን መስጂድ ውስጥ መግባት በተቃራኒ ሌሎች ደሊሎች አሉ መስጂድ ውስጥ መግባት እንደሚችል በተለይ ጥንቃቄ ይዛ ማትለውሰል መስጂድን ማታቆሽሽ ከሆነ አው ከዛ ከአዛው ነገር መስጂድን ማይነካባት የራሷን ጥንቃቄ ከያዘች ነብዩ ሰለላሁ ዐለይሂ ወሰለም فناولين الخمر من المسجد العائشة خمرة لبسون كمسجد أكبين سلوات فقالت إني حائض لين يعني فقال النبي صلى الله عليه وسلم إن حيضتك ليست في يدك حيض شكو بجش أيضا لما النبي صلى الله عليه وسلم أي بجش من كاتش أو مقواتش مسجد إيه شكرا لهم النبي صلى الله عليه وسلم حيض لا هنا عائشة يدقفوات نبر نجاسة أيضا لكم سونتوان نجاسة أيضا لم حيض لا بتونم فكان النبي صلى الله عليه وسلم يتكئني وأنا حائض ثم يقرأ القرآن النبي صلى الله عليه وسلم يتكئ في حجري تافعين يدقفوا النبر حيض لا هنا كذا القرآن يقرون نبر عليك رضي الله تعالى عنها ليلة حديث دمون دي الإمام البخاري استدلال يرقبت باب نوم المرأة في المسجد سيت مسجد مثنيات تشلالش بلو ياسكمتو أي مسجد ستكمت يدرسش سيت ستون يقد حيدي نور عليه مساسر يام كمونو قام مسجد ستنور نبر بني صلى الله عليه وسلم دي صاحبة الوشاهي تبالتشو فمسجد ستنور نبر خباء نبرات الزوست ያም ያሳየው መስጂድ መግባቷን የሚከለክል ደሊል አንደኛው የለም በተቃራኒ መስጂድ መግባት እንደሚቻልላት የሚያሳዩ ብዙ ደሊሎች አሉ ከቁርአንም ጋር በተያያዘ እንደዛው ነው የሚባለው የሚከለክል ነገር የለም ራሷን ጥንቃቄ ብትይዝ አው ደግሞ ከህፍዟ ሙራጃ ማድረግ ብትችልና ቁርአንን ባትከፍት የተሻለ ይሆናል ቁርአን ባትይዝ ያም ከመሆኑ ጋር ካስፈልጋት ቁርአን ከፍታን ብትቀራ حرام ነገር አይደለም ራጂሁ ጀምሩ ለማ አይቻልላትም ቢሉ እንደም ከአትካፍ ጋር በተያያዘ በዚህ መልስ ይሆናል ወቅቱን تقول السلام عليكم ورحمة الله وبركاته حفظكم الله وأنتم حفظكم وعليكم السلام ورحمة الله وبركاته هل يجوز للمرأة أن تنوي صوم الغد إذا عرفت أنها تطهر من حيضها قبل طلوع الفجر ثم تغتسل بعد الفجر فهل يجوز للمرأة لأن دسيت تشالات الوين وتجاكي أن تصوم الغد أن تنوي صوم الغد فنقل مصوم لتنيت أنها إذا عرفت أنها تطهر من حيضها قبل طلوع الفجر يعني كاوكش المثالي كما تنياتا بفيت نيتا نيان تصدر لش مكنياتهم سلاوكش حيضها يقارط على كفجر بفيت ثم تغتسل بعد الفجر قلنا تتابع كفجر بهلا ليهن هذه المسألة أسلفناها في إتحاف الأنام أن المرأة إذا تيكنت من انقطاع حيضها قبل الفجر ولها أن تنوي الصوم
وما إذا كانت مترددة فلا يجوز لها ذلك لأن النية يشترط فيها القطع فعند سيد كاوكش حيدوا عندما يقارط كفجر بفيت حيدوا عندما يقارط ታውቃለች ቀኗን መጀመሪያው መጨረሻው ምን እንደሆነ መጨረሻ ቀኑ ላይ ነው ምልክቱን አይታለች ሊቋረጥ ነው ከፈጅር በፊት እስከ ፈጅር አይቆይም ብላ አወቀች እርግጠኛ ሆነች ፈከዛ በኋላ ነገ ለመጾም ብላ ነይታ ብትተኛ ይቻላልታል መነየት ይቻላል ግን ይሄን ጥያቄ ለየት የሚያደርገው ከፈጅር በኋላ የምትታጠብ ከሆነ فما هو صحيح السؤال يدفع نفسه بعضه بعضا ጥያቄው ከፊልን ይገባል ምክንያቱም አንድ ሴት ከፈጅር በኋላ ከሀይድ ጣሂር መሆኗን እርግጠኛ ከሆነች ትጥበትን ማዘግየት አይቻልላትም ባል ከፈጅር በፊት እንደሚለቃ ታውቃለች ገናም ተዘጋጅታ መተኛት አለባት ከዚያ ተነስታ አይታ መቋረጡን እርግጠኛ ከሆነች ከፈጅር በፊት ታጥባ ፈጅር መስገድ አለባት አማ የተፈለገው ናም ፈጅር ከመውጣቱ በፊት ጣሂር ትሆናለች ግን የምትታጠበው ፈጅር ከወጣ በኋላ ነው ከፈጅር ሰላት በኋላ ሳይሆን ፈጅር ከወጣ በኋላ ከሆነ ናም ልክ ነው አባባሉ መጾም ይቻላልላታል ጾሙም ልክ ነው فمتታጠባ ሸርጥ አይሆንም ንያ ለመጀመሯ ግን ከዛ በኋላ ወዲያው ታጥባ ሰላቷን መስገድ ይኖርባታል ثالثا ما حكم رد الاذان اذان مملس ترديد الاذان مع المؤذن كمؤذن وقام ملانس لمالت ነው والصحيح ايضا الظاهر بعضهم نقل فيه الاجماع ان رد الاذان مستحب ترديد ما رجو كمؤذن قام مملس مستحب ነው فقال النبي صلى الله عليه وسلم في حديث ابي سعيد الخدري في الصحيحين إذا سمعتم المؤذن فقولوا مثل ما يقول مؤذن كسماش دميل بل حديث أبي سعيد الخدري في مسلم وأيضا أحاديث كثيرة ما الدليل على أنه على صرفه من الوجوب إلى الاستحباب وحديث معاوية وغيرهم أنه لما أذن المؤذن قال الله أكبر الله أكبر قال الله أكبر الله أكبر لما قال أشهد أن لا إله إلا الله قال وأنا ولم يردد قال وأنا يمساسل وسلالة مستحب وواجب درجة يدرس منعه ግን አንድ ሰው መዘናጋት የለበትም ብዙ ፈضل መጥቶበታል እንዲሁም ተርዲድን ብቻ ሳይሆን ብዙ ሱና አለ ከአዛን ጋር በተያያዘ اولا الترديد ከሱ ጋር መመላለስ ثانيا القول رضيت بالله ربا وبمحمد رسول الله صلى الله عليه وسلم دينا عند قول المؤذن اشهد ان لا اله الا الله ሲል ነው ራጂው في حديث سعد بن ابي وقاص في مسلم ሶስተኛው አዛን ከጨረሰ በኋላ اللهم صل على محمد انا صلي من صلى عليه عشرا من صلى عليه صلاه صلى الله عليه به عشرا وأيضا يسأل له الوسيلة كما في حديث جابر في البخاري قال من سمع المؤذن فقال مثلا يقول ثم سأل لي الوسيلة ثم قال اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وبعث مقام المحمود الذي وعدته المقام المحمود الذي وعدته قال حلت له شفاعتي نعم هين سنة تطبيق على الرجال فخلاصው ጥያቄው ሰላም አለይኩም ወራህመቱላሂ ወበረካቱ ቀጣዩ ማለቴ ነው ሽንቴን ከሸናው በኋላ ካደራረኩኝ በኋላ ለውዱ ልቀመስል እንደወጣ ነገር ይሰማኛል እና ጫፉ ላይ ልብሴን እንዳይነጅስብኝ ሆነ ፌስታን ነገር ማሰር ምንድነው ሁክሙ ነው الجواب هذا من الوسواس ይህ ከወስዋስ ነው አንድ ሰው ሽንቱን ጨርሶ ከተጸዳዳ በኋላ እስቲንጃ አድርጎ ከወጣ በኋላ የሚመጣው ነገር ማዳመጥ የለበትም እስቲንጃ ውሃ ሊሆን ይችላል ብሎ ነው መሄድ ያለበት ከብን ዑመር ከብን አባስ በመጣው ፈትዋ ውስጡ ሲርዋሉ ላይ ውስጡ ልብስ ላይ ውሃው ይረጫል ውሃ ረጭቶ ይወጣል ወስዋስ የሚያስቸግረው ከሆነ አማ ፌስታል ማሰሩ አው ጥጥ መጠቅጠቁ አው የመሳሰለውን ነገር ማድረጉ ይህ ወስዋስን መከተል ማዳመጥ ነው አይቻልም فأنا يقول ጊዜ የምለብሰው ጀለቢያ ነውና ቅያሪ ስላሌለኝ ፈራሱን ያጠፍኩኝ ነው መቀየረው እና አንዳንድ ሰዎች እንደ እንስሳት አንድ አይነት ጸጉር ይሉኛል በዚህም ያነውሩኛል እና ምን ትመክረኛል የመሳሰለው ማይጁዝ الاستهزاء بالانسان በሰው ማሾፍ አይቻልም خلق الله ፈጣጠር ነው አይደለም ሰው hatta እንስሳው ራሱ ብታሾፍ ባፈጣጠሩ ብታሾፍ ይፈራልሃል استهزاء بخلق الله لا تستهزئ الله ፈጠረው ይሄን ረጅም አድርጎ ይሄን አጭር አድርጎ ይሄን ቀይ ይሄን ጥቁር ይሄን እንደዚህ ቢያደርገው ሁሉም የአላህ ይህ በጣም ትልቅ የሆነ ስህተት ነው ሰዎች በሰው ቁመት በሰው መልክ በሰው ከለር በሰው ሁኔታ فአፍንጫውን አታዩትን ሰልካካ ምኑ ይያሉ ያሾፋሉ አያቁም አላህ ያንን የፈጠረው የአላህ ስራ ውስጥ እየገቡ ነው ይሄ አደገኛ ነገር ነው ما ترى ماذا قال الله سبحانه وتعالى ما ترى في خلق الرحمن من تفاوت يا الله አፈጣጠር ላይ
መለያየት አይታይበትም በአላህ Subhanahu Wa Ta'ala ሲጋት ለስንካር ቢሆንም ነፊ ነው ማዕና አይ አላህ Subhanahu Wa Ta'ala አሳምሮ ፈጥሮታል ሁሉንም ሌላው ቀሚስ መልበስ ጀዛከላህ ኸይር ነብዩ ሰለላሁ ዐለይሂ ወሰለም ሀዲ ሱና ገጥመሃል አሐብ الثياب ነብዩ ሰለላሁ ዐለይሂ ወሰለም አልቀሚስ አላህ Subhanahu Wa Ta'ala ያግራልህ ግን ባይሆንም ራሱ አንድ ሽርጥ ብቻ ብትኖረው ሰሃቦች አንድ ቀሚስ ብቻ ነበራቸው ወህል ለኩልኩም ثوبان አሉ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ልብስ ሁሉ መስገድ ይቻልልናል ወይ ብለው ሲል ሁላችሁም አላችሁ ወይ ሁለት ልብስ አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ነበራቸው ዛት እሱም ያአላህ የነሱ ልብስ እንደኛ እንዲህ የቀለለ አልነበረም ሴቶችም قالت كانت احدنا اذا كان لها ثوب وحادت فيه تفركه ثم تغسله وتصلي فيه አንደኛችን ካንደ በላይ ልብስ አንነበራትም ሀይድ ላይ ሆነ ሀይድ ነገር ከነካት ያንን አጥባው አሽታው ከዚያው አሽታው ታጥቦና ከዚያ በኋላ ተሰግደበት ነበር ማጥባህ ያዘው በነጽህና ጥሩ ማታ ላይ ፈአጥባህ ቀይረው ማታ አይቆሽሽብህ ንጽህናን ጠብቅ በጥሩ መልኩ ያ ኸይር ነው ሰዎች ሚሉትን ቦታ አትስጥ ለነሲያው ለነዛ ነበር ሰዎች ላይ ገብተው በዚህ መልኩ ይናገሩ እኔ ራሴን መቀየር ከብሎኛል الحمدلله منهج السلف الله وفقوني ነገር ግን ከቤተሰቦቼ ጋር ባለው ለምሳሌ ከን አልመከራቸውም አው ደግሞ አላስተምራቸውም ሞት ለሐፍዝ ላምብል ስለ አላነብም የመሳሰለው ምን ተመክረኛለህ الحمدلله ይሄን ኢማም አወቀህ ትልቅ አላህ አንደኛው አንተን ወፍቆሃል ሁለተኛው ይሄን አላህ እንደወፈቀህ ማወቀህ መረዳት ትልቅ የሆነ ጸጋ ነው ብዙ ሰዎች ይሄን ደረጃም አልደረሱም አላወቁትም አንዳንዶች ተወፍቀው ራሱ እንደተወፈቁ ሳያውቁ የሚማረሩ ሚበሳጩ ሌላ ዓለምን ለመሞከር ለማየት ራሱ የሚሄዱአል فانت ይሄን ኸይር የሆነውን መንሃጅ ሳፊ የሆነውን خرافات ያሌለበትን ሽርክ ያሌለበትን ጥመት ያሌለበትን አለባበስ የተሻለ አመጋገበ ሐላል طيب ጥሩ ተናገራለህ ክፉ አትናገርም ሰው አታማም حرام ነገር ትጠላለህ ሐላሉን ተወዳል አላህ ለዚህ ኸይር ኒዕማ ሲወፍቅ አላህን አመስግን ሰዎች ያሉበት ጥመት ያሉበት ጅህልና ያሉበት መሐይምነት ስታይ አንተ አላህ ያዋለልህን ውለታ በጣም ትልቅ ውለታ እንደሆነ ታውቀዋለህ اما ሁለተኛው ራስን ማጠንከር ነው ያ اخي ወቅ አላህ ወፍቆሃል አላህ እንድታመሰግን ይገባል اذا كان شكري نعمه الله شكرة ماذا اذا كان شكري نعمه الله نعمه علي في مثلها يجب الشكر فكيف تمام الشكر الا بفضله وان طالت الايام واتصل العمر الله الذي وفقها ይሄንን እንድታመሰግን በአላህ ተውፊቅ ነው ገና ያም ተውፊቅ ገና ሌላ ፈምስጋና ያስፈልጋል ስለዚህ አላህን ማመስገን አለበት በተግባርህ اعملوا على داود شكرا ጠንካራሁን ለራሴ በታችነትን አትምረጥ فሁሌም ዲንህን ለማወቅ ምትጣጣር ማታቀውን ነገር ምትጠይቅ ሙጣላ ምታረግ ራስ በርተ ቤተሰቦችን ምታጠናከር ምታስተምር ባለቤትህን ልጆችህን ቤተሰብህን ምትመከር አትዳከም አትሳነፍ ሸይጣንም ተስፋ ያስቆርጥ እነሱ እንዲናቸው እነሱ አይሰሙኝም እነሱ እንደዛ አትበል በርታ አላህ Subhanahu Wa Ta'ala ለኸይሩ ሁላችንም ይወፍቀን